በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች፣ የጻድቃን ሁሉ ወዳጆች በተወደደው በልዑል እግዚአብሔር ፍጹም ሰላም እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አሁን ያለሁባት ቦታ የህይወት ጅማሬን የጀመርኩባት ቤተክርስቲያን ናት። ይህች ቦታ በእውነት የተባረኩባት፣ የተቀደስኩባት፣ የተዋብኩባት፣ የተሞሸርኩባት፣ ከልጅነት ጀምሮ ያደኩባት፣ ፍቅረ እግዚአብሔርን የተማርኩባት ቦታ ናትና ሰንበት ትምህርት ቤቴ ህይወቴ መነሻ ይህች ቦታ ናት። በእውነት ይህች ቦታ እንደምታዩት ይህች ቤት ውስጥ ነው ሰንበት ትምህርት ቤት የጀመርኩት። ይህ ቤተክርስቲያን ቦታ እንደምታዩት ደሳሳ ጎጆ ወይም መቃብር ቤት ናት። ይህ ቦታ የኔ የህይወቴ ጅማሬ መነሻዬ ናትና የእናንተስ መነሻ ምን ትመስላለች? እንደዚህ በምታዩት መልኩ ውስጧም ያልተነሰለች መሬቷም ሳር ብቻ የሆነች ደሳሳ ጎጆ ናት። በዚህ ደሳሳ ጎጆ ውስጥ ግን በፍቅር ተባርከናል። በፍቅር ህይወታችን ለውጠናል። ከጨለማ ዓለም ወጥተን ወደሚደነቅ ብርሃን ሄደናል። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመልሰንበታል። ቅዱስ የሆነውን የእግዚአብሔርን ዝማሬ በዚህ ቦታ ላይ አፋችን ከፍተናል። ቅዱስ የሆነውን የእግዚአብሔርን ማዕድ ደግሞ ቅዱስ ወንጌሉን ተምረንበታል፣ አድገንበታል፣ ተመንድገንበታል፣ ተሞሽረንበታል እና ደስ የምትል የአገልግሎት ጊዜ ያሳለፍኩበት ቦታ ናትና የእናንተ መነሻ ምን ትመስላለች? የኔ መነሻ ይሄ ትመስላለች እና ሀሳብ አስተያየታችሁ ብትሰጡና እናንተስ ከየት ነው የወጣችሁት? ምን አይነት አገልግሎት አገለገላችሁ? እኛ ሰንበት ትምህርት ቤት እንኳን ኮርስ የሚያስተምረን አተን ቃለ ወንጌሉን የሚዘራልን ጠፍቶ እርስ በራሳችን መምህራኖች ባስተማሩን እግዚአብሔር ደግሞ በሞገስ ባርኮን ሳይገባን ሳይመለከተን አፋችንን ከፍቶልን እኛም አባቶች ወንድሞችን እንዳስተማሩ ቅዱስ ወንጌሉን ተሸክመን እኛም ለህይወት መነሻ የሚሆነውን እግዚአብሔር ያቀብሎን እንግዲህ አብረን እግዚአብሔርን ቃል የተማማርንበት የተቋደስንበት ቦታ ናትና የእናንተ መነሻ ምን ትመስላለች እና ሀሳባችሁ ብትሰጡኝ የሚል ነው። እኔ እንግዲህ በጀመርኩበት የዛሬ 21 ዓመት አካባቢ ነው ቤተክርስቲያን ሰንበት ትምህርት ቤት ስጀምር። በወቅቱ እኛ አካባቢ ላይ ስንጀምር እጅግ ጣዖት አምላኪ የበዛበት አምልኮተ እግዚአብሔር የጠፋበት ቤተክርስቲያን ግን በስም የነበረችበት ዘመን ነበረ። በወቅቱ እንደ ጉራጌ ማህበረሰብ ገጠሪቱ ክፍል ላይ ቦዠ ወይም መብረቅ የሚባል አውሬ፣ እኒናስ፣ አበትገር፣ ደሟሚት፣ በእናቶች ላይ ደግሞ አዶቶ ወይም ማርያም አለብኝ የሚሉ የሚሰዉ በየዓመቱ ካልሰውለት ደግሞ የሚታመሙ የነበረበት ነውና በእውነት በተለይ አበትገርና አውሬ የሚባለው መንፈስ በጣም ከባድ ነበረ። ከ6 ከ7 በግ በላይ ይሰዋለት ነበረ በወቅቱ በራፍ ላይ፣ ጓሮ ላይ፣ ቤት ውስጥ ምሰሶ ላይ የሆነ ነገር እየተባለ ብቻ በዚህ መንገድ ነበርን። በእውነት እናት አባቶቻችን በዚህ ውስጥ የነበሩ ነበሩና እግዚአብሔር በሚያስደንቅ ብርሃን ግን እኛ ፈልጓል። እግዚአብሔር በሚያስደንቅ ብርሃን ግን እኛ ከዛ ዓለም አውጥቶ ወደሚደነቀው ብርሃን አምጥቶናል። በእውነት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን የተስፋ ቃል እንድናውቅ እንድንሰማ አውቀን ደግሞ ሰምተንም እኛም ለሌላው እንድንተርፍ እንድናስተምር እግዚአብሔር በሞገስ የባረከን ነውና ሰንበት ትምህርት ቤታችን መነሻችን በእውነት የእግዚአብሔርን ቃል ማወቂያ ጣፋጭ ቦታ ናትና በገጠሪቱ ክፍል ያለው አገልጋይ ተፈትኖ በብዙ መከራ ውጣ ውረድ አይቶ መማር እንኳን ቢፈልግ እንኳን የሚያስተምረውን አጥቶ የሚኖር ነውና በእውነት ከዚህ አካባቢ እግዚአብሔር ባርኮን ቀድሶን ለህይወት አብቅቶናልና የእናንተ ታሪክ ምን ይመስላልና እኔ እግዚአብሔር ባርኮኝ እንግዲህ ከጨለማ ዓለም አወጣኝና ዘማሪ ሆንኩኝ። ከጨለማ ዓለም አውጥቶኝ ዲያቆን፣ ከጨለማ ዓለም አውጥቶኝ የአውደ ምሕረት መምህር፣ የአውደ ምሕረት ዘማሪ
እግዚአብሔር ባርኮኝ እስከዚህ ድረስ አብቅቶኛልና በራሴ ዝማሬ ደግሞ እንድመጣ አስችሎኛልና ወንድሞች እህቶች፣ ሁላችሁ የምትችሉ በሙሉ ከቻላችሁ የራሴ ዝማሬ ቻናል አለኝ ኖሎት ሚዲያ የሚል ከቻላችሁ ሰብስክራይብ እንድታረጉልኝ እንድታበረታቱኝ ከፍ እንድታረጉኝ አብረን በጋራ የእግዚአብሔርን ማዕድ የእግዚአብሔርን አገልግሎት እንድናሰፋ በዚሁ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። አመሰግናለሁ።